በፓርቲ ላይ የተቀመጡ ልጆቻችን ወይም ደግሞ ሌሎች ታዳሚዎች ባሉበት እኛ የተለያየ ቦታ ተንቀሳቅሰን የምንመለስበትን 3 ሚስጥራዊ ኮዶች እነግራችኋለሁኝ። እስከ ቪዲዮ መጨረሻ በጥንቃቄ ተከታተሉኝ ማለት ነው። እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ሌሎችም መሰል መረጃዎች በተለይ ደግሞ እዚህ ዶላር የምንሰራበት ፖፕ ላይ በርከት ያሉ ቪዲዮዎችን እየጫንኩኝ ይገኛለሁ። ስለዚህ ሰብስክራይብ ማድረጋችሁና ለሌላ ሰው ሼር ማድረጋችሁን አትዘንጉ። አሁን ቀጥታ ወደ ሲስተሞች ወስዳችኋለሁ። ዘዴዎቹ ወደ 3 አካባቢ ይጠጋሉ። ተከታተሉኝ። የመጀመሪያ የሚሆነው አሁን ባለንበት እንደምትመለከቱ ከታች የስልካችን ባክ ሞባያ መሃል በተንና ከግራ ደግሞ 3 ሰረዞች ወደ ላይ ወደ ታች ይቆማሉ። እሱን ሚኒማይዝ እናደርገዋለን። እሷን ስንነካ ያው ሚኒማይዝ አድርጌዋለሁኝ። ይሄ ሚኒማይዝ ከሆነ በኋላ ምን እናደርጋለን? ወደ ላይ ስክሮል እናደርገዋለን፣ እናጠፋዋለን ማለት ነው። እንወስደዋለን። አሁን ወሰርኩት ማለት ነው። አጠፋሁት። ካጠፋሁት በኋላ ያው ሌላ ነው ያለው። ሚኒማይዝ ካረኩት በኋላ ያው ወደ ላይ ስክሮል አድርጌ አጥፍቼዋለሁ ማለት ነው። ክሊር ማድረግ ማለት ነው። በሌላ አባባል ክሊር ካረኩት በኋላ መሃል በተኑ ነክቼ ገባሁኝ። ስለዚህ አሁን ተመልሼ እንደ አዲስ እገባለሁ ማለት ነው። እዛ የተቀመጡት ልጆች ባሉበት ነው የምታገኟቸው። በነገራችን ላይ ማለት እኔ የተለያየ ቦታ ደርሼ ብቻለሁ፣ እንደ አዲስ ያስገባኛል ነው። ስለዚህ እዚህ ጋር ፓርቲ የሚለውን ነካሁኝ። ፓርቲ የሚለውን ከነካሁኝ በኋላ ያው እንደምታዩት ፓርቲ የሚለውን ነካሁ፣ ገባሁኝ ማለት ነው። እንደ አዲስ ይሄው እኔን እንደ አዲስ አስገብቶኛል። ነገር ግን ልጆቹ ባሉበት ናቸው። አያችሁ፣ እኔ እንደ አዲስ መግባቴን የምታረጋግጡት ይኸውላችሁ፣ እናንተ ስትሞክሩ ታገኙታላችሁ። በነገራችን ላይ ይሄው እዚህ ጋር ቅመም ወይም ኢማን ጆይንድ ላይ አዲስ እንደተቀላቀለ ሰው ማለት ነው። የኔ ፓርቲ ግን አልተዘጋም። ስለዚህ ይህ የመጀመሪያው ሲስተም ነው ማለት ነው። ሁለተኛው ደግሞ ከላይ ወደ ታች ስክሮል ታረጉትና ኤርፕሌን ሞዷን ወይም ደግሞ ፍላይት ሞድ ላይ ታረጉታላችሁ። ይሄው ኔትወርካችሁ አሁን እንደተቋረጠ ነው አይደለ? አሁን ኔትወርካችሁ ተቋርጦ እናንተ የፈለጋችሁበት ቦታ ደርሳችሁ ስትመጡ ኦንላይን ላይ ናችሁ። በነገራችሁ ለመመለስ ስትፈልጉ ይቺን ሞድ ኦፍ ታደርጓታላችሁ ማለት ነው። ኤርፕሌን ሞዷን ኦፍ ታደርጓታላችሁ ማለት ነው። ስለዚህ አሁን መልሷችኋል ማለት ነው። ሪኮኔክት ትሉታላችሁ። ይሄው ልጆቹ ባሉበት ነው አሁን የምታገኟቸው። እናንተ ተንቀሳቅሳችሁ ይሄን ነው ጉዳይ ቼክ የምታደርጉት፣ ሲስተሙ እንድታውቁት ብዬ ነው ማለት ነው። ሶስተኛውና የመጨረሻው ስልካችሁን አንድ ጊዜ ጫን አድርጋችሁ ትይዙትና አሁን ይሄው እንደምትመለከቱት የመካከለኛው ፓወር ኦፍ ሪስታርት እና ኢመርጀንሲ ሞድ ኦፍ ይላችኋል አይደለ? ሪስታርት ማድረግ ነው። ሪስታርት ስታደርጉት ዘግቶ ሲከፍት እናንተ እንደፈለጋችሁ መንቀሳቀስ ትችላላችሁ። እኔ አሁን ሪከርዴን እንዳያጠፋብኝ ስል ኦፍ አላረገውም ማለት ነው። ስለዚህ እነዚህ 3 ሜተዶችን በመጠቀም የፈለጋችሁበት ድረሳችሁ ስትመጡ ፓርቲያችሁ ልጆቻችሁ እዚህ ጋር እየተማማሩ ታገኟቸዋላችሁ። እናንተ ደግሞ የተለያየ ስራ መስራት ትችላላችሁ ማለት ነው በራሳችሁ ስልክ። በዚህ መልኩ ተጠቀሙት። ይሄ ብዙ ሰው ሲደብቀው የነበረ ነገር ግን ብዙሃኑ ደግሞ የሚፈልገው ነው። በተለይ ኤጀንቶች፣ ጀማሪ ኤጀንቶች፣ ነባር ኤጀንቶች ይሄን ሲስተም ትጠቀሙበታላችሁ ብዬ አስባለሁኝ። እንዲሁም ሌሎች ቢሰሩ የምትሏቸው ሀሳቦች አሉ፣ ጠቁሚኝ በኮሜንት ቦታው ላይ። ስለዚህ እሰራላችኋለሁ። ዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። መልካም ጊዜ። ቻው።